ለነዚህ ቤተሰቦቼ አንተን የማከብርበት እባክህ ቃል ስጠኝ ብዬ ጸለይኩ። አዲሱን ትእዛዝ ብሎ መለሰልኝ። እኔ አይደለሁም የመረጥኩት፣ በልቤ ውስጥ ነው የመለሰልኝ። አዲሱን ትእዛዝ ነው ያለኝ። አዲሱ ትእዛዝ እንዲህ ይላል፣ ታውቁታላችሁ። አዲስ ትእዛዝ እሰጣችኋለሁ። ኢየሱስ ራሱ ነው ያለው ይሄን። ይኸውም እርስ በርሳችሁ እንድትዋደዱ ነው። እንግዲህ እኔ እንደወደድኋችሁ እናንተም እርስ በርሳችሁ ተዋደዱ። ሰዎች ሁሉ እርስ በርሳችሁ ብትዋደዱ ሰዎች ሁሉ የኔ ደቀ መዛሙርት እንደሆናችሁ በዚህ ያውቃሉ። ይህንን ባየሁት ጊዜ ጌታ ሆይ ተመስገን፣ እንዴት ያለውን መልእክት ሰጠኸኝ ብዬ አከበርኩት። ይሄ ማለት ምን ማለት ነው ወደሚል በሚረዳኝ መንገድ ወደ መግለጽ አልሄድም። ነገር ግን ጌታ ይሄንን የተናገረው ወደ መስቀል ሊሄድ ጥቂት በቀረው ጊዜ ነው። ታውቃላችሁ፣ ይሄን ተናግሮ ነው ወደ መስቀሉ የሄደው ለደቀ መዛሙርቱ። ከ2000 ዓመት በፊት ይሄንን ትእዛዝ ሰጠ፣ አዲስ አለው። ወገኖቼ ይሄ ዛሬም አዲስ ነው። ይሄ ዛሬ አዲስ ነው። ጌታ ራሱ እስኪመጣ ድረስ አዲስ ነው። ታድሷል እንጂ አላረጀም። ለኛ ይሄንን ዛሬ እየነገረን ነው ወገኖቼ። ስለዚህ አንድ ሁለት ጥያቄዎችን ብቻ ጥዬላችሁ እሄዳለሁ። እርስ በርሳችሁ እንድትዋደዱ ይሄው አዘዝካችሁ አይደለም ያለው? እኔን ራሴን እጨምራለሁ ወገኖቼ። እጅጉን ታናሻችሁ የሆንኩ ሰው ነኝ። በእውነት ነው የምላችሁ። ገና እኮ ጨቅላ ነኝ። ገና ምንም አላውቅም። ግን እዚያ እስር ቤት ውስጥ ሆኜ እንደ ነበልባል ልቤን የሚያቃጥለው ነገር ነበር። ይህንን የጌታ ትእዛዝ እርሱ ባዘዘው መንገድ ፈጽመነዋል። እኔ እንደወደድኋችሁ እናንተም እርስ በርሳችሁ ተዋደዱ። እሱ እስኪመጣ ድረስ ምናልባት የሱን ያህል ፍቅር ሊኖረን ይችላል ብዬ እኔ ራሴ በፍጹም አልደፍርም። የሱን ያህል ፍቅር ሊሰጥ የሚችል ማንም የለም። ግን ምሳሌ አድርጎ የሰጠን ራሱን ነው። እኔ እንደወደድኋችሁ እናንተስ ተዋዳችኋልን እያለ ነው ዛሬ። እርስ በርሳችሁ ብትዋደዱ ሰዎች ሁሉ የኔ ደቀ መዛሙርት እንደሆናችሁ በዚህ ያውቃሉ ነው ያለው። ተዋደዱና እኔን አሳዩኝ ነው ያለው። ተዋደን እርሱን እናሳየው ባካችሁ። ተዋደን እርሱን እናሳየው። ጌታ ይመስገን። በቃኝ። አልበቃኝም ግን በቃኝ።
ይህንን መልእክት በልቤ ያተመበት ምክንያቱ ለኔ ለራሴ አንተ ልትገምተው ልትዘልቀው በማትችለው ሁኔታ እኔ እንደምወድህ እንድታውቅ ነው፣ ፍቅሬ እንደሰጠው እንድታውቅ ነው ማለቱ ነው። ለኔ ፍቅሩን ስለሰጠኝ ወገኖቼ ሆይ አሁንም ወደፊትም ይሄ ፍቅር ነው በእኛ በድሮ አጠራራችን የኔ መፈክር። እግዚአብሔር ይርዳኝ። አንተ በራስህ ምንም ልታረግ አትችልም ብሎኛልና እኔ በራሴ ምንም ላረግ አልችልም። ጌታ ሆይ ይርዳኝ። እግዚአብሔር ቅዱስ አባት ሆይ ነው እናመሰግናለን። ክብር ምስጋና ሁሉ ላንተ ይሁን። ጌታ ሆይ ከዛ ሁሉ መከራ አውጥተህ በቤተሰቤ መካከል ስላቆምከኝ አመሰግናለሁ። አባታችንና አምላካችን ሆይ ከሁሉም የሚበልጠውን ነገር እኔ ልንገራችሁ ባልከን መሰረት ፍቅርን በእያንዳንዳችን አብዝተህ ጨምር። አንተኛን እንደወደድክ እኛም አንተን እንድንወድ መውደድህንም በርስ በርሳችን መዋደድ እንድንገልጽ እባክህ እርዳን። በልጅህ በኢየሱስ ክርስቶስ ስም አሜን።